በፍቅር እንደወደቃችሁ የሚያሳዩ 10 ምልክቶች። በምታያቸው ፊልሞችና ቲቪ ፕሮግራሞች እውነተኛ ፍቅር ቅጽበታዊና ያለ ፈቃድ የሚከሰት ነው ብላችሁ እንድታምኑ ተጽዕኖ ቢያደርግባችሁም ይህ ግን ሁልጊዜ አይሰራም። በፍቅር መውደቅ ለሁሉም ሰው የተለያዩ ስሜቶች ቢመስልም አብዛኞቹ ሰዎች በጣም ጥሩ ስሜት እንደሚሰማቸው ይስማማሉ። በተለይ ስሜታዊ ምላሽ ሲሰጥና እርስ በርስ መዋደድ ሲገጥም እውነተኛ ፍቅር አገኘሁ ብሎ ከመርካትም በላይ ደስታን ያጎናጽፋል። በፍቅር ስትወድቁ ሰውነታችሁ እፎይታ ሊሰማው ይችላል። ራሳችሁን ለመሆንም ነፃነት ይሰማችኋል እና ግንኙነቱ ተፈጥሯዊ ይሆናል። ስትወዱ ወይም ስትወደዱ በዋነኛነት ማን እንደሆንን እናስባለን። ከራስ ወዳድነት ነፃ የመሆን እድላችንም ከፍተኛ ነው። ምክንያቱም ራስ ወዳድነትን መተውና ለምትወደው ሰው አገልጋይ መሆን በቀላሉ ሊመጣ ስለሚችል ነው። በፍቅር መውደቅ ምን ያህል ጊዜ እንደሚወስድና ምን አይነት ሁለንተናዊ የጊዜ መስመር እንዳለው መገመት ቢያስቸግርም በሁሉም ሰው የተለያየ ነው። ሆኖም ግን ከግንኙነት በመጀመሪያዎቹ ከ3 እስከ 6 ወራት ውስጥ የፍቅር ስሜትን ለማረጋገጥ የሚረዱ አንዳንድ ገላጭ ነገሮች ይኖራሉ። በፍቅር ስለመውደቃችሁ የሚጠቁሙ 10 ምልክቶች ከዚህ እንደሚከተለው ይቀርባሉ። 1. ከተፈቃሪው ጋር አዲስ ወጎችን መጀመር ትፈልጋላችሁ። የፍቅር ስሜት ከተፈጠረባችሁ ሰው ጋር መጨዋወት፣ ማውራት፣ መወያየት፣ ማሰብ ከጀመሩ እድሉ ገጥሟችሁ የተጫወታችሁም ጊዜው ካጠረባችሁና ጨዋታው አልጠገብ ካላችሁ ይህ በፍቅር የመውደቅ ትልቅ ምልክት ነው። ከወደዱት ጋርም ስለ ወደፊቱ ጊዜ ማሳለፍ እያሰቡ እንደሆን ያሳያል። 2. የተፈቃሪውን ጠረን ከናፈቁ። ተፈቃሪው በሌለበት ጊዜ እንኳን የሚነሰነሱትን ሽቶ ወይም የተፈጥሮ ጠረንና መዓዛ በአፍንጫችሁ ላይ ውል ካለባችሁ በአጋጣሚ ያገኙትን የነሱን አልባሳት ጠረን መማግ ከፈለጉ በእነሱ ኮስሞቲክስ መዓዛ ልቦ ከተሰለበ በፍቅር መውደቅ እየታየባችሁ መሆኑን መረዳት ይገባል። 3. የፍቅር ቋንቋዎችን መጠቀም። ተፈቃሪው አብዛኛውን ጊዜ የሚጠቀመውን የፍቅር ቋንቋዎች እናንተም በተደጋጋሚ መጠቀም ከጀመራችሁ ይህንም ድርጊታችሁን ተፈቃሪው እንዲያውቅላችሁ የማድረግ ስራን ከሰራችሁ የፍቅር ቋንቋቸውን ስትጠቀሙ ደስታ ከተሰማችሁ እነሱ የሚወዱትን ነገር ማድረግ ከፈለጋችሁ ባፈቀሩት ሰው ለመወደድ ስትሉ ተፈቃሪው በሚፈልገው መንገድ መጓዝ ከጀመራችሁ በፍቅር ጠብ እያላችሁ መሆኑን አትጠራጠሩ። 4. ለፍላጎታቸው ቅድሚያ ከሰጣችሁ። በራሳችሁ ወጪ የወደዱትን ሰው ፍላጎቶች የማሟላት ድርጊቶችን ከፈጸማችሁ በሁሉም ነገር ላይ ለእሱ ወይም ለእሷ ቅድሚያ መስጠት ካሰባችሁ አሪፍ ነገር የመሰላችሁን ስታገኙ ለወደዱት ለማጋራት ቀንሳችሁ ካስቀመጣችሁ ወይም እናንተ የሚያስደስታችሁን ጊዜ ስታሳልፉ ከተፈቃሪው ጋር አብራችሁ መሆንን ከተመኛችሁ በዛ ሰው ፍቅር መውደቃችሁን አረጋግጡ። 5. ለእነሱ ስትሉ አዳዲስ ነገሮችን ለመሞከር ፈቃደኛ መሆን። ሁል ጊዜም ከባድ ነው ብላችሁ የምታስቡትን ነገር እንኳን ቢሆን ለዛ ሰው ሲባል ለማድረግ ወደ ኋላ ካላላችሁ ማለትም ሴት የላከው ጅብ አይፈራም እንደሚባለው የመጣውን ከተጋፈጣችሁ አስቸጋሪና ውስብስብ ነገሮችን ለእነሱ ሲባል የመፈጸም ስራ ላይ ከተጠመዳችሁ ያን መስዋዕትነት እየከፈላችሁለት ባለው ሰው ፍቅር መውደቃችሁ ሳይታለም የተፈታ ነው። 6. ጉድለቶቻቸውን
መረዳት መጀመር። እንደሚታወቀው ሁሉም ሰው ሙሉ አይደለም፣ ጉድለት አለበት። እናም እናንተ ከአንድ ሰው የጉድለት ባህሪ ጋር መስማማት ከጀመራችሁ፣ ያለባቸውን ጉድለት እናንተ መሸፈን ከጀመራችሁ፣ በፍቅር እየተሳባችሁ ወይም እየወደቃችሁ ለመሆኑ አመላካች ነው። 7 የቀድሞ ፍቅረኛችሁን ማሰብ ካቆማችሁ። ስለ ቀድሞ ፍቅረኛችሁ ማሰብ ካቆማችሁ፣ የቀድሞ ጓደኛን የማህበራዊ ሚዲያ መጎብኘት ካቆማችሁ፣ በአዲሱ ፍቅረኛችሁ ትውስታዎች እየተሸነፋችሁ ስለመሆኑ አመላካች ነው። ለቀድሞ ፍቅረኛው ፍላጎት ማጣት እና በአጠቃላይ ከአዲሱ ጋር መጠናናት ግልጽ በፍቅር የመውደቅ ምልክት ነው። ምክንያቱም የልባችሁን ማረፊያ ስላገኛችሁ ነው። አዲሱ ግንኙነት ጋር የምትፈልጉት ነገር ሁሉ አለ ብላችሁ ማመን ስለጀመራችሁ ነው። እናም ይህ ድርጊት በዛ ሰው ፍቅር ስለመነደፋችሁ አመላካች ነው። 8 ቀለል ያለ ስሜት መሰማት። አዎን፣ ከአንድ ሰው ጋር በፍቅር ሲወድቁ ቢያንስ አንድ ላይ ጊዜ ለማሳለፍ ፈቃደኛ ትሆናላችሁ። የምታሳልፉትም ጊዜ ምቾት ይሰጣችኋል። ግጭትና ጭቅጭቅ ቢያጋጥሙ እንኳን በቀላሉ ትፈቱታላችሁ። ፍቅርን ቀላል የሚያደርገው ግጭት አለመኖሩ አይደለም፣ ግጭቱን ብዙም ሳይሰማችሁ በፍጥነት መፍታት መቻሉ ነው። ስለሆነም ይህ አይነት ስሜት ካላችሁ በፍቅር ወድቃችኋል። 9 ብዙውን ጊዜ የምትጠሏቸው ነገሮች አስደሳች ከሆኑ። ከወደዱት ጋር አስደሳች ያልሆነ ጊዜ እያሳለፋችሁ ነገር ግን ጊዜው አስደሳች ከሆነባችሁ ይህ በፍቅር የመውደቅ በጣም ጥሩ ምልክት ነው። ይህም በእውነቱ ለዛ ሰው ፍላጎት እንዳላችሁና ለተወደደው ሰው ሲባል አስደሳች ያልሆነውንም ጊዜ ቢሆን እየተጋፈጣችሁ ለመሄድ ዝግጁ መሆናችሁን ያሳያል። ደስታ በማይሰጥ ጊዜ ውስጥ እንኳን ሆናችሁ ከዛ ሰው ጋር መሆናችሁ ብቻ ደስታ እየሰጣችሁ ነው። እናም በፍቅር አልወደቅኩም ሊሉ አይችሉም። 10 ስለ ተፈቃሪው ሁልጊዜ ለሁሉም ሰው መናገር። ባገኙት አጋጣሚ ሁሉ የሚወዱትን ሰው ውዳሴ ለቤተሰብ፣ ለጓደኛና ለሌሎችም መዘመር ካዘወተሩ፣ ያለማቋረጥ ስለዛ ሰው ከጮሁ፣ በክፉ ነገር ሲነሱ ለእነሱ ሽንጣችሁን ገትራችሁ ከተከራከራችሁ በፍቅር ውስጥ ስለመሆናችሁ ዋና አመላካች ነው። እንግዲህ እነዚህ ከላይ ከተዘረዘሩት 10 ነጥቦች አብዛኞቹ መገለጫችሁ ከሆኑ ይህን በምታደርጉለት ሰው ፍቅር እንደወደቃችሁ ማረጋገጫ ናቸው። ዛሬው ዝግጅቴ በዚሁ ያበቃል። እናንተም ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። ሁላችሁም አድማጭ ተመልካቾቼ ወዳችኋለሁ። በቀጣዩ ዝግጅት እስክንገናኝ ቸር እንሰንብት።